ለሁለት ወር ገደማ ክፍለ ሀገር ለስራ ቆይቼ ስመለስ ከእቴ ጋር ተከራይተን የምንኖርበት ግቢ ውስጥ ከዛ በፊት አይቼ የማላውቀው የሆነ እንግዳ ስሜት የሚፈጥር ወጣት ልጅ ግቢ ውስጥ ተቀምጦ አስተዋልኩኝ። በስራዬ ሳይኮሎጂስት ስለሆንኩኝ ልጁ የአእምሮ ህመም ተጠቂ እንደሆነ ለመገመት ብዙ ጊዜ አልወሰደብኝም ነበር። ሆኖ ማንነቱን የማወቅ ጉጉቴ ቢያይልብኝ እህቴን ጠየቅኳት። ማን ነው? አዲሱ ተከራይ ነው። አንቺ እንዴትሽ? በሳምንቱ ነበር የገባው። ከማን ጋር ነው የሚኖረው? ብቻውን ነው፣ ግን አንድ ውጪ የሚኖር ወንድም አለው ሲባል ሰምቻለሁ። ከዚህ በፊት የሆነ ቦታ የማውቀው ለምን እንደመሰለኝ እንጃ። ብዙም ሳይቆይ ግቢ ውስጥ ጩኸት መሰማት ጀመረ። ጩኸቱን ሰምቶ ሌላኛው ተከራይ ጎረቤታችን ሊረዳ ወደ እሱ ጋር መራ። እኔም ጉዳዩን ላጣራ ልውጣ ስል ታዩ ባክሽ ሐሙስ ልማዱ ነው ስለተናገረችው ነገር ግድ አልሰጠኝም። ተነስቼ ወደ ውጭ አመራው። የወደቀበት እንኳን ሲያቀብለውኝ አየሁ። ቆይ እንዳለችው ሐሙስ ስለሆነ ነው ወይስ ኳስ ስለወደቀበት ነው የጮኸው? በአይኔ መርምሬ የሆነውን አውቂ መስል አተኩሬ ጭልጥ ካልኩበት ሐሳብ ያነቀኝ የጎረቤታችን ድምጽ ነበር። በአንቺ ጉዳይ ያበዱት ወንዶች ትዝ ብለውሽ ነው? በመጠኑም ቢሆን ፈገግ ያስባለኝን ነገር ነበር የተናገረኝ። ቆይ ምን ሆኖ ይሆን ግን? በድጋሚ መጮህ ጀመረ። እሱን ለማረጋጋት ጎረቤታችን ፍሬዘር ሲያደርገው እንዳየሁት ኳሱን ከመሬት ላይ አንስቼ አቀበልኩት። ከእጄ ላይ መነተፈኝ። ለትንሽ ደቂቃ እንዴት ልረዳው እንደምችል ቆም ብዬ ካሰብኩኝ በኋላ ወደ ቤት ላይ በመመለስ ሳለሁ ሳባ ብጥር እንቅልፍ ባይኔ ሳይዞር አድሮ በጧት ተነስቼ ነበር በር ላይ ተሰጣሁት። ግራ የገባት እህቴ ምንድነው በጉጉት የምትጠብቂው? የልጁ መውጣት። ለምን አልነገርኩሽም እንዴ? ትናንትና ኳሱን ሲሰጠው ስሜን የጠራው መሰለኝ። መስሎሽ ነው እንጂ እሱ ከመጪው ውጪ ምንም አያውቅም። ይሄው እንደውም ወጣ። ልክ ሳየው በምን ሰበብ እንደማወራው እንኳን ሳላስብ እግሮቼ ወደሱ አቀኑ። ደግነቱ ጠዋት ስለሆነ ፊትህን ልጠብህ በሚል ልቀርበው እንደምችል ስለተሰማኝ ውሃ ይዤ ወደሱ አቀናው። ያማታል እንዴ? ከእጁ ላይ መነተፍኩት። ሃይ ሳባ። ሰላም፣ እንዴት ነህ? አለው። እንዴት ነሽ? መጽሐፍ ታነባለህ እንዴ? አዎ፣ አልፎ አልፎ። አጓጉል ቦታ ከመዋል ተብሎ ነው መጽሐፍ የሚነበበው? አንዳንድ ነገሮችን ለምን እንደምታረጊያቸው አታውቂ። ብቻ ራስሽን ስታረጊ ታገኘዋለሽ። ለምሳሌ አንቺ ጎረቤታችንን እንደምትረጂው ማለት ነው። እሱ እንኳን የሙያ ግዴታዬ ነው። እንዴ የሙያ ግዴታስ ቢሆንብኝ ያለ ክፍያ ነፍስ ማዳን አንዳንዴ ዋጋ ይተመንለትም እኮ። ባይደክመኝ ብናወራ ደስ ይለኝ ነበር፣ ግን ደክሞኛል። ትንሽ ማረፍ አለብኝ። እኔም እህቴ እስክትመጣ እየጠበቅኩ ነው እንጂ የምሄድበት ቦታ አለኝ። በቃ አመሻሹን እንገናኛለን። እሺ። እህቴ ወደደች ይመስለኛል። በጣም ነበር ይናፍቅ። እኔም በጣም ናፍቅሽ። በሽተኛ መስለህ እህቴ ስትከባከብ ምን ተሰማው? እንካይ ደስ ይላል። እኔ ግን ቀን ነው ፊትን ስታጥብ ኳሱን ስትሰጥ ምን ነው የውሸት መኖር ይጀምራል። ጀመርነው ከጨረስን በኋላ ሁሉ ነገር ያበቃል። ቆይ ለምንድን ነው እንዲህ ማድረግ የፈለግሽው? ውይ ይቅርታ አስቸገርኩህ ካለ ዳቦ ልገዛ እየወጣሁ ነው። በቃ ምሳ ሲደርስ ጥራኝ።
ኳስ ወድቆበት ይሆናል ብዬ ተጣደፌ በውጣም ዛሬ ግን እንዲሁ ነበር የጮኸው። ለራሴ እርጋታ የጎደለኝ ሆኜ ሳለሁ እርሱን ለማረጋጋት ይሁን የህመሙን ቁስል ለመቧጠጥ እንደሆን እንጃ ከፊት ለፊቱ ተቀመጥኩ። አንገቱን ሰብሯል። ለምን ልረዳህ እንደምሞክር አላውቅም፣ ግን አንተ መርዳት ደስ ይለኛል። ስለምትወጂው ይሁን? እህቴ ምን አስባ እንደሆነ ባላወቅኩበት ሁኔታ በእርግጥ ወድጄዋለሁ። ከእህቴ ጋር እያወራሁ ባለሁበት ቅጽበት በሱ ላይም ሆነ በየትኛውም በማውቀው ሰው ፊት ላይ አይቼው የማላውቀውን ፈገግታ ተመለከትኩበት። ወይኔ ፈገግታ ሲያምር! ፈገግታው ልክ እንደ ድልድይ ነው፣ ቃል ሳይጠቀም እንደሚያሻግር አይነት። ብቻ ደስ አለኝ። ለካ መውደድ በትንንሽ ምልክቶች ይገለጣል። ምናልባትም የፍቅሩ ሌላኛው ቋንቋ ይሆናል። ፈገግ አለ እንዴ? አዎ፣ አሁን አየሁበት የተደበቀ ፈገግታውን። መስሎሽ ነው እንጂ ላንቺ መቼም ፈገግ አይልም። ላንቺ ፈገግ አይልም ማለት? ስቀልድ ነው። ቀልዷን ይሁን የእውነቷን ባይገባኝም የእህቴ እንደዛ ማለት ግን አስደብሮኝ ነበር። ቢሰማኝ የማወራው ብዙ ነገር ነበር። የውስጤን በጠቅላላ ፈትፍቼ ብነግረው ከዚያም ይስማኝም አይስማኝም አንገቱን እየነቀነቀ በትኩረት እያየ እንዲያወራኝም እንዲሰማኝም ፈልጌያለሁ። እሱ ግን አንደበቱ እንደተገዘተበት ሰው ዝም ነው፣ ዝም ብቻ። የመድኃኒት ሰዓቴ መድረሱን ያወቀችልኝ እህቴ ዘውትር ጠዋት ላይ የምወጣው መድኃኒት ይዛልኝ መጣች። ሳቢኔ መድኃኒትሽን ወሰጂ። አሁን እኮ ደህና ነኝ። የዛን የሚያመመኝ ሄኒ ታሞ ስላየሁት ነው እኮ። የበለጠ ደህና ለመሆን መድኃኒትሽን መውሰድ አለብሽ። ቆይ አሁን ቆንጆ ጨዋታ ይዘናል፣ ስንጨርስ እመጣለሁ። ድንገት ባላሰብኩበት ሁኔታ ሁለቱንም እጆቼን በለሆሳ አሳማቸው። ድንገተኛ ደስታ፣ እፍረት፣ የመታመን ስሜት ተቀላቀሉብኝ። እኔ የተከበርኩ ነኝ የሚል ውስጣዊ ስሜት ተሰማኝ። እጅ መሳም ከፍቅርም በላይ ክብርን ይወክላል። ሰው ሌላውን እንደ ውብ ነገርና ውድ ነገር ሲመለከት የሚፈጥረው ምልክት ነው አልኩ ለራሴ። ይሄ ስሜት ሳያበቃ ሂጂ መድኃኒትሽን ውሰጂና ከዚያ ታወሪኛለሽ ብሎ ቃል ሲያወጣና ሲናገር ሳላስበው ድምጼን ከፍ አድርጌ አወራኩ። እንደ ዛሬም በሙሉ ልቤ ስቄ አላውቅም። ራሴ ላይ ያንን ደስታ ካየሁት ቆየው መሰለኝ። ለካ አንድ ፈገግታ ቀንን ሊቀየር ይችላል፣ ሊያውም ካላሰቡት ሰው ሲገኝ። ሄኒ ሰሞኑን እየተሻለው ይመስለኛል። ሁሉም ነገሮች እየተስተካከሉ ነው። እኔም በጣም ደስ ብሎኛል፣ ምክንያቱም ሄኒ እያወራኝ ነው። ነገን ከሱ ጋር አስተሳሰሬ ማሰብ ጀምሬያለሁ። ይስመር አላውቅም፣ ብቻ ደስተኛ ነኝ። ምን ነው የደበረሽ ትመስያለሽ? ብዙም ባይሆን እህትሽና እንዳጨርሰው አንቺ እኮ ነሽ አስጀመርሻቸው። በሆነስ እስቲ ረጋ ብለሽ አውሪ። ምን ላውራ? እያንዳንዱ ነገር ይከብዳል። ህይወቴ እያየሁት እየተናደ ነው። እህቴ እኮ በጣም ነው የምትወደኝ። ከልጅነታችን ጀምሮ ጓደኛዬ እሷ ነች። ደስ ትላላችሁ በጣም ባይገርም ሁሉ ነገሯን ታካፍለኛለች። እሱም ደስ ትላላችሁ። ብታይ ልጅ እያለን ስጠይቃት ያልሰጠችኝም ቀስ ብዬ ሰርቃት ነበር። ለምን? እሷ ላይ የሚያምር ሁሉ እኔ ላይ የሚያምር ስለሚመስለኝ። እንዴት እንደምትወደኝ ከፏ መስማት ትፈልጋለህ? አሉ ትወጂኝ የለ? አዎ፣ ያላንቺ ማን አለኝ? ሄኒ ሲሻለው አድሪልኝ። ምን? አየህ ሁሉ ነገር ያስደሳታል አላልኩህ? አየህ መድከሜ እንኳን ሳይታያት ህይወቴን ስቀማኝ። እሷም እኮ ምን ሁሉም ሰው ለሷ እንጂ ለኔ አይደለም። ሄኖክም ቢሆን መጨመሬ ይበልጥ አስጨንቆኛል። ራሴን ከሳትኩ በኋላ እህቴ ላልተወሰነ ጊዜ
ስራዋን ትታ ስትንከባከበኝ መቆየቷ ደግሞ እረፍት የሚነሳኝ ጉዳይ መሆኑ አልቀረም። ምናልባት ጊዜን ጠብቄ መውሰድ የነበረብኝን መድኃኒት በማቋረጥ ይሆን ወይንም ማንም ለኔ አያስብልኝም የሚለው የእህቴ ንግግር ያስደንግጦኝ ባላወቅኩት ሁኔታ ነበር ከሄኒ ጋር በነበርንበት ጨዋታ መሀል የወደቅኩት። ለምንድን ነው እንደዚህ ለብሰህ የመጣኸው? ልብሴ ስለቆሸሸ እንዲታጠብ ሰጥቼው ነው። ቢሆንስ ምን እንድታስብ ነው? ኡፍ በእናትሽ አትጨቃጨቂኝ። ይልቅ ሳብዬ ደህና ናት? ሳብዬ ገደለችው። እኔን ስለወደደኝ ገደለችው። እኔን ስላቀፈኝ እህቴ የምወደውን ሰው ገላ እኔንም የቁሞት ቀበረችኝ። ገና ነገ ብዬ ማሰብ ከመጀመሪያ ህይወቴን ነጠቀች። የገደለው ባልሽ የሞተው ወንድምሽ አይደለም ይባላል። እህቴም የምወደው ባል ይሆናል ብዬ ያሰብኩትን ሰው ገደለችው። ብቻዬን አስቀረችኝ። ተከብሬ እወጣና ገባ የነበረበት ሰፈር ውስጥ መንገድ ላይ ቁጭ ብዬ አሁን ሄኖክ ይመጣል ብሎ መጠበቅ ስራ ይሆን ገደለችው። ለትናንሽ ህፃናት ሳይቀር መጠቋቋሚያ ሆንኩ። በየመንገዱ እየዞርኩ ገደለችው ማለት ልማድ ሆነ። በየመንገዱ ሄኖክን አይታችሁታል እያልኩ ስጠይቅ ውላለሁ። ገደለችው። እህቴ ፍቅሬን ገደለችው። እህቴ እኔን በቁም ገደለች። በእንደዚህ አይነት ሁኔታ ድንገት መንገድ ላይ እህቴና ሄኖክ ተቃቅፈው ሲሄዱ አየኋት። በማመንና ባለማመን ውስጥ ሆኜ ከኋላ ተከትዬ ማንነታቸውን ጠራዋቸው። በዚህ መሀል ነበር ገብቼበት ከነበረው ጥልቅ እንቅልፍ ውስጥ ደንግጬ ነቃሁት። አበድሽ የተባልኩትና የመጀመሪያ ህመም መቼና እንዴት እንደጀመረኝ አላውቅም። ብቻ ትዝ የሚለኝ የዩኒቨርሲቲ የመጀመሪያ ዓመት የሳይኮሎጂ ተማሪ ነበርኩ። ምን እንደገጠመኝ ምን እንደተፈጠረ ምክንያቱን ሳላውቀውና ሳይገባኝ ራሴን የስነ ልቦና ሕክምና ክትትል ሳደርግ ነው ያገኘሁት። እውነቴን ተቀምጬ የምትኖሩ በፈጠርሽው ዓለም ነው እየተባልኳለሁ። ለካ ህይወት እሷ በመረጠችው እንጂ እኛ በመረጥነው አትሄድም መባሉን አወቅኩ። ልዩነት እብደት። እሺ ሳባ፣ ለመጀመሪያ ጊዜ ለሰው የማይሰማ ድምጽ አንቺ ብቻ እንደምትሰሚው ስታውቂ ምን ተሰማሽ? እኔ ብዙም እንደዛ አልተሰማኝም ነበር። እንቅልፍ በደንብ ይወስድሽ ነበር? እንቅልፍ እንኳን ብዙም አልተኛም ነበር። ሄኖክ ለምን እነዚህን ቀፋፊ ጥያቄዎች እንደሚጠይቀኝ አላውቅም። እንደናፈቀኝ አያውቅም። ድሮ ከዓይኔ ላይ አይቶ መረዳት ይችል ነበር። አሁን ግን ሁሉም ነገር እየገባው አይደለም። ሳባ፣ አሁን እንዴት ነሽ? ምንም አልልም።
አሁን ምን እየተሰማሽ ነው? የሆነ በጣም ብዙ ድካም፣ መሰልቸት። ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ሳባ አሁን ጥሩ ላይ ነሽ? እሺ አዎ ሄኒዬ፣ አንተ ስላለኸኝ ነው። ሄኖክ ማን ነው? ሄኖክ ማን ነው? ስምህን ረሳኸው? ግን እኮ የኔ ስም ሲራክ ነው። አንቺ ያምሻል እንዴ? የት ደረሽ? ጨርሻለሁ፣ እየወጣሁ ነው። ኧረ ቀስ፣ ምንድን ነው ይሄ ሁሉ ሩጫ? እየጠበቁኝ ነው እንዳላረፍድባቸው ብዬ እኮ ነው። ለመጠጣት፣ ለመጨፈር፣ ለመዝለል ነው አይደል የሚጠብቁሽ? አዎ ፈታ ልንል ነው። ይቀወጥለት ነው። ታሪኩ ልደቴ ነው። ቆይ በህይወት ለሌለ ሰው መልካም ልደት ይባላል እንዴ? አልገባኝም። እየኖርሽ መሰለሽ እንጂ እኮ ከሞትሽ ቆየሽ። አንቺ ይሄን አይደለሽም። ቆም ብለሽ ራስሽን ጠይቂ እስኪ። የት ጋር ነበር መሆን የፈለግሽው? የት ጋር ነው ያለሽው? እድሜ ይቀደማል ይቀድማል። አሁንም የምትፈልጊውን ሰው ለመሆን አራፈድ፣ ግን ይረፍዳል። የት ጋር ነው የቆምኩት? የት ጋር ስደርስ ነው ልብና አእምሮ የተነጣጠሉት? የት ጋር ነው ያለሽው? የት ጋር ነው የቆምሽው? ሚስት ደወለች።